አለን አሉይ አምራል ጀረት ሄይ አላ ሄይ 1 2 3 እሺ እናመሰግናለን። የተከበራችሁ የአፋብን ምክትል ወታደራዊ አዛዥና ወታደራዊ አስተዳደር እንደዚሁም የተከበራችሁ የቴዎድሮስ አመራሮች፣ የተከበራችሁ 201ኛ ኮር አመራሮች፣ የ54ኛ ክፍለ ጦር አመራሮችና አሰልጣኞች እንዲሁም ሰልጣኞች እንኳን ደህና ቆያችሁ ለማለት ፈልጋለሁ። ቅድም እንዳልኩት ብዙ ነገር አልናገርም፣ ማሳጠር የተወሰነ ነገር ልበል። እንግዲህ ድርጅታችን በተለይ የሰው ኃይል ግንባታ ላይ በጥሩ ሁኔታ ከጊዜ ወደ ጊዜ ስራ እየሰራ የሰው ኃይል ግንባታ ላይ በርትቶ እየሰራ ይገኛል። ይሄም ማሳያው አንዱ የእናንተ መሰልጠን መደራጀት አንዱና ትልቁ ማሳያ ነው ማለት ነው። ስለዚህ አንድ ሰው ጀግና ነው የሚባለው በአውደ ውጊያ ብቻ አይደለም። እናንተም ጀግኖች ናችሁ። እንዳልኳችሁ አንድ ሰው ጀግና የሚባለው ፍርሃትን ማሸነፍ ሲችል ነው። ፍርሃትን ማሸነፍ ስላችሁ ደግሞ እናንተ ወደ ትግል ሜዳው መጣችኋልና እናንተ ጀግኖች ናችሁ። እንኳን ደህና መጣችሁ ለማለት ፈልጋለሁ። ሌላው የሰለጠነ ወታደር ለብዙ ነገር ምቹ ነው። አንድ ለመምራት ምቹ ነው፣ ሁለት ለውጊያ የሰለጠነ ወታደር ምቹ ነው ማለት ነው። ስለዚህ ለዛም ቀጣይ ለሚሰሩ ስራዎች፣ ቀጣይ ለሚፈጸሙ ግዳጆች የአንበሳውን ድርሻ ትወስዳላችሁና እናንተ ለመሰልጠን ለመመራት ጥሩ ተመሪ መሆን አለባችሁ። ጥሩ ተመሪ ስትሆኑ ደግሞ ነገ ቅድም እንደተባለው ጥሩ መሪዎች ትሆናላችሁ ማለት ነው። እናንተ ስትኖሩ እኛ ስንኖር እናንተ አላችሁ ማለት ነው። ቅድም እንደተባለው ከዛ ውጭ እናንተ ብዙ እድለኛ ናችሁ የሚያስብላችሁ ብዙ ነገሮች አሉ። ቅድም የዚህ ቀጠና መስዋዕት ጀግኖች ተነስተዋል። የነ መንበረ መዝገበ የነ ተፈራ የመንፈስ ልጆች ስለሆናችሁ የነሱን አደራ ዳር እንድታደርሱ ምንም ጥርጥር የለንም። ከኛ የሚጠበቀው ደግሞ መዋጋት። እናንተ ምናልባት ነገ ከነገ ወዲያ ትጥቅ ያስፈልጋችኋል። እኛ ደግሞ ተዋግተን መሳሪያዎችን ማርከን እናንተ ማስታጠቅ ከኛ ይጠበቃል ማለት እንደ መሪዎች የምናስብ እሱ ነው። ስለዚህ እናንተም ያን ነገር አስባችሁ በቁርጠኝነት መሰልጠንና ራሳችሁን ማብቃት ይጠበቅባችኋል ማለት ነው። የትኛውም ሁኔታ መጠን ስላየናችሁ በጣም ደስተኞች ነን። ክፍለ ጦሩ ጠንካራ ክፍለ ጦር ነው። ጠንካራ መሪዎች በየደረጃው አሉ፣ ጠንካራ መሪዎች አሉ። ስለዚህ በብዙ ነገር እናንተ እድለኛ ናችሁ ማለት ያስፈልጋል። የላኛው ድርጅት ከተመሰረተ በኋላ ነው እናንተ እንትን ያላችሁ። ትናንት ብዙ ጀግኖች ታግለዋል፣ ብዙ ጀግኖች ወድቀዋል። ግን ድርጅት ስላልነበረ ማሸነፍ አልተቻለም። ቅድም ሲባል እንደነበረው እናንተ ግን በድርጅት መካከል መጣችኋልና በብዙ ነገር እድለኝነት ያስብላችኋል ነው።